ክቡራንና ክቡራት ተመልካቾቻችን የኢትዮጵያ ቴሌቪዥን ዝግጅቶችን ነው እየተከታተላችሁ የምትገኙት። እንግዲህ በዚህ ዝግጅታችን የኢትዮጵያ ብሔራዊ ባንክ ባለፉት ጥቂት ዓመታት ያከናወናቸውን የሪፎርም ስራዎች እንዲሁም ደግሞ አጠቃላይ የኢትዮጵያ የፋይናንስ ዘርፍ ምን ደረጃ ላይ ይገኛል የሚለውን በተመለከተ ከብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ ጋር ቆይታ እናደርጋለን። አብራችሁን ቆዩ። የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ በቅድሚያ ስለ ጊዜዎት ከልብ ነው የማመሰግነው። እንግዲህ በለውጡ ዓመታት የኢትዮጵያ ብሔራዊ ባንክ የተለያዩ ሪፎርሞችን አከናውኗል። እነዚህ ሪፎርሞች ምን ውጤት አስገኙ? የኢትዮጵያ ብሔራዊ ባንክ አሁን ያለበት ቁመናስ ምን ደረጃ ላይ ይገኛል ብሎ ማንሳት ይቻላል? ጥሩ። በጣም ሰፋፊ የሪፎርም ስራዎች በብሔራዊ ባንክ እየተሰሩ ነው ያሉት። እንደምታውቀው ያው በሀገር በቀል ኢኮኖሚ ማሻሻያው አንዱ ቁልፍ የትኩረት ኤሪያ የማክሮ ማሻሻያ ነው። እንደ አንድ ማክሮ ተቋም ብሔራዊ ባንክም ይህንን ማሻሻያ መሸከም የሚችል ተቋም እንዲሆን በርካታ ስራዎች ሲሰሩ ቆይተዋል። ከገንዘብ ፖሊሲ አንጻር አንዱ ትልቁ ትኩረት የዘመነ የገንዘብ ፖሊሲ እንዲኖረን ማድረግ ነው። ያው የገንዘብ ፖሊሲ አሁን ዓለም ባለበት ደረጃ በቀጥታ የሚደረጉ ቁጥጥሮች ሳይሆን ተዘዋዋሪ በሆኑ ቁጥጥሮች፣ ለምሳሌ የወለድ ምጣኔን በማስቀመጥ ኢኮኖሚ ውስጥ ያለው እንቅስቃሴ በዚህ የወለድ ምጣኔ የሚመራ እንዲሆን ማድረግ። አሁን ተማላ አሁን ለምሳሌ የፌደራል ሪዘርቭ አሜሪካው ወለድ ጨመረ ቀነሰ ሲባል ስራ ፈጠራ ላይ የዋጋ ግሽበት ላይ የሚያመጣው ተጽዕኖ አለ። ወደዛ ደረጃ የዘመነ የገንዘብ ፖሊሲ እንዲኖረን ነው እንደ መንግስት የምናስበው። ለዛ እንዲረዳ በርካታ ስራዎች ሲሰሩ ቆይተዋል። የብሔራዊ ባንክ የፖሊሲ ተመን ማውጣትን ጀምሮ በተለይ ደግሞ አንዱ ትልቁ ችግር በባንኮች መካከል ያለው የገንዘብ ዝውውር ነው። ይህንን ለማድረግ የኢንተርባንክ መኒ ማርኬት የምንለው ባንኮች እርስ በርስ ሲቸግራቸው ገንዘብ መግዛት ሲተርፋቸው ደግሞ መሸጥ እንዲችሉ ማለት ነው። ያ በጣም በርካታ ትርጉም ያለው ለውጥ ያመጣ ነው። አሁን እስካሁን ባለው ከ1.1 ትሪሊየን በላይ በዚህ የገንዘብ ልውውጥ ማድረግ ተችሏል። ከዚህም ባለፈ ብሔራዊ ባንክ ኢኮኖሚ ውስጥ ያለውን ገንዘብ ሲበዛ መሰብሰብ የሚችልበት ሲያንስ ደግሞ መስጠት የሚችልበት ኦፕን ማርኬት ኦፕሬሽን የምንላቸው የተለያዩ ኢንስትሩመንቶች አሉ። እነዚህን የማስተዋወቅ ስራ ሰርተዋል። በውጭ ምንዛሪው ረገድ እንደምታውቀው ለአመታት 40-50 አመታት የቆየ የምንዛሪ ሪጅም ስርዓት ነው የነበረን። ይሄ ስርዓት የብሔራዊ ባንክ የውጭ ምንዛሪ ተመኑን ራሱ ጥሎ በየጊዜው የተቋጠረ ተመኑን የሚጠብቅበት የውጭ ምንዛሪ ማደል አይነት የሚደለድልበት አይነት ስርዓት ነው የነበረው። ሬሽኒንግ የምንለው ማለት ነው። አሁን በገበያ መራት አለበት። ያኛው ስርዓት የኢትዮጵያን ተወዳዳሪነት ማሳደግ አልቻለም በሚል ሰፋፊ የሪፎርም ስራዎች ሲሰሩ ቆይተዋል። አጠቃላይ ፋይናንስ ስርዓቱ ጤናማ፣ ትርፋማ እና አስተማማኝ ሆኖ እንዲቆይ የፋይናንስ ስርዓቱን የማጠናከር በርካታ ስራዎች ይሰራሉ። ሞር ኢምፖርታንትሊ ለልቤም ቅርብ የሆነው ዲጂታል፣ ያው ኢትዮጵያ የዲጂታል ስትራቴጂ አላት። የዚህ የዲጂታል ስትራቴጂ መገለጫ ደግሞ ብሔራዊ ባንክ በክፍያ ስርዓቱ ላይ በሚሰራው ስራ ላይ ነው በብዛት ዲፔንድ የሚያደርገው። ስለዚህ ይህንን የዲጂታል ፔመንት ስትራቴጂ ቀርጾ መተግበር ያን በማስፋት ስራ ላይ ነው የቆየው። ተቋሙን ደግሞ በአጠቃላይ ተቋሙ ያው ለብዙ ጊዜ ስናነሳ የቆየነው ነው። በመንግስት ደረጃም እኔም እዚህም ቦርድ ሆኜ ብዙ እንደቆየው ታውቃለህ። ከፒር ተቋማት ከምንላቸው ጋር ከሌሎች ማዕከላዊ ባንኮች ጋር እኩል ቁመና ያለው ተቋም መሆን አለበት። በአሰራሩ፣ በሰው ኃይሉ፣ በቴክኖሎጂው የዘመነ ማለት ነው።
እነዚህ የሪፎርም ስራዎች ነው እንግዲህ በብሔራዊ ባንክ ውስጥ እየሰራን ያለነው። እነዚህ የሪፎርም ስራዎች በጣም በጥሩ ሁኔታ ተጠናክረው እየቀጠሉ ነው ያሉት። በጣም ጥሩ። እስቲ ኢትዮጵያ በተለይ በ2017 ዓመተ ምህረት ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ገብታለች። በዚህ ማሻሻያ ቁልፍ ተግባራት መካከል አንዱ የውጭ ምንዛሪው በገበያ የሚወሰንበት አሰራር ተግባራዊ ተደርጓል። ይህ ምን ውጤት እያስገኘ ነው? በጣም ጥሩ። አይ ቲንክ ይሄ በደንብ አድማጩም እንዲገነዘብ ቅድም ካልኩ ነገር ልጀምር። ዋናው የማሻሻያው ውጤት የኢትዮጵያ ዋጋ ትክክለኛ ዋጋ እንዲሆን ማድረግ ነው። አሁን ብዙ ሰው ጋር ያለ ግንዛቤ ብር ዶላር ውድ ሆነ፣ ብር ከሰረ በሚል ነው የሚያየው። ይሄ በጣም የተሳሳተ ግንዛቤ ነው። ከመሰረቱ መስተካከል ያለበት ነው። የሆነው ምንድነው? ቴክኒካል ነገሩን ተውና ሪር ኒር የምንላቸው የኢትዮጵያን ተወዳዳሪነት ከዓለም የምንለካበት መለኪያ አለ። በዚህ መለኪያ ስታይ የኢትዮጵያ የውጭ ምንዛሪ ኦቨር ቫሊዩድ የምንለው አላግባብ ከፍ ብሎ ነው የነበረው ዋጋው። ይሄ ማሻሻያ የኢትዮጵያ የውጭ ምንዛሪ ተወዳዳሪን ያደረገው በዓለም አቀፍ ገበያ። ለዚህ ነው በሚገርም ሁኔታ እንግዲህ አሁን ለምሳሌ ወርቅ የምታነሳ በ1000% እጥፍ ነው አይደለም የጨመረው አምና። ይሄ ለምንድን ነው የሆነው? የት ነበረ ይሄ ሁሉ ኤክስፖርት ልብታይ ዋጋው ልክ ሳልነበረ ነው ማለት ነው። ይሄ አዲስ ሪጅም ግን 40-50 ዓመት የቆየ ባህል ላይ የመጣ ለውጥ ስለሆነ በአንድ ምሽት ሁሉ ነገር ተሳክሎ ያልቃል የሚል ነገር ደግሞ የለንም ማለት ጊዜ ይፈልጋል። ልምድ አለ፣ ባንኮቹ የለመዱት አሰራር አለ፣ ብሔራዊ ባንክ ራሱ የኖረበት ራሱ ልምድ አሰራር አለው። የለመደው ሬሽን ማድረግ ነው አይደለም። ባንኩም ሰው ከዚህኛው ስርዓት ወጥቶ ለገበያ ሲለቅ ቀላል ለውጥ አይደለም። አሁን እኮ የውጭ ምንዛሬ እንደ ከዚህ በፊቱ ሰረንደር አታርጉ፣ ኤክስፖርት ሲደረግ ወደ ብሔራዊ ባንክ አታምጡ፣ ለባንኮቹ ስጡ ስንል ምን እያለ ነው? ባንኮቹ ኃላፊነት ወስደው የውጭ ምንዛሬውን እንዲያስተዳድሩ ኢምፓወር ያደረካቸው ነው ማለት ነው። ለባንኮቹም አዲስ ልምምድ ነው፣ ለኤክስፖርተሩ አዲስ ልምምድ ነው፣ ለኮንሱመሩ አዲስ ልምምድ ነው። አሁን ምንድነው ምን ላይ ነው ያለው ካልከኝ፣ ይሄ ማሻሻያ የበለጠ መጠናከር ባለበት ደረጃ ላይ ነው ያለው። አንዱ አሁን ባለፉት ጥቂት ሳምንታት እያየን ያለነው ነገር ባንኮቹ አካባቢ ያለውን ልምምድ የበለጠ ማጠናከር፣ የተሰጣቸው ኃላፊነት ምን እንደሆነ ባገቡ እንዲረዱ ማድረግ ማለት ነው። በጣም ጥሩ ለውጥ አለ። ፕሮባብሊ ከገበያው ላይ አይተ ሊሆን ይችላል። ባለፉት ሳምንታት ወራት ያደረግነው ምንድነው? ባንኮቹ በራሳቸው ሰልፍ ሬጉሌት እያደረጉ ለምሳሌ የውጭ ምንዛሬ እጥረት በሌለበት ከኤክስፖርተር ገቢ ለማምጣት እርስ በርስ ይጣላሉ። ይህንን የሚያስተካክል ስራ እየሰሩ ነው ያሉት። ሁለተኛ አጠቃላይ ገበያ ውስጥ ያለውን የአቅርቦትና ፍላጎት መጠን እያየን ብሔራዊ ባንክም ተጨማሪ አቅርቦት እንዲያደርግ፣ አጠቃላይ ደግሞ በተለይ ከሬሚታንስ ጋር በተገናኘ አንዱ ትልቁ ነገር ከውጭ የሚመጣ ሐዋላ በተለይ ከጥቁር ገበያና የብሔራዊ ባንክ ሬት ጋር ያለው ልዩነት የሚገለጽበት አንዱ መንገድ በሐዋላ ስለሆነ እዚህ ላይ በጣም ሰፋፊ ህገወጥ ስራ ላይ የተሰማሩ የሐዋላ አስተላላፊዎችን ወደ ትክክለኛ መንገድ የመመለስ ስራ እየሰራን ያለ ነው። ብዙዎቹ አሁን ፎርማላይዝ አድርገው ወደ መስመር እየገቡ አሉ። አሁን የሚቀሩ አሉ። እነዚህን የሚስተካከሉን ታስተካክላለ፣ ማስተካከሉት ደግሞ ያው ህግ ስላለ ወደ መስመር እንዲገቡ ማድረግ ይጠይቃል ማለት ነው። በአጠቃላይ ግን የዚህ የውጭ ምንዛሬው ሪጅም ላይ እየመጣ ያለው ነገር ምንድነው? አንዱ የኮንሱመሩን ኮንፊደንስ ከፍ ማድረግ ነው። ገበያ ነው ማለት ምንድነው? ዋጋው ማተመን ያለበት በገበያ ነው። ግን አሁን አንዳንዴ ትክክለኛ ዋጋው በላይ አንደር ቫሊዩድ ሲሆን ደግሞ ትክክል አይደለም። አሁን በእኛ ግምገማ የኢትዮጵያ ዋጋ ኮምፒቲቲቭ ነው፣ ግን በጣምም ደግሞ የወረደ መሆን የለበትም። አይኤምኤፍ ራሱ ባጠናው ጥናት በቁጥሩ ይለያያል። እነሱ በነጠላ አሃዝ አንደር ቫሊዩድ ነው ይላሉ። አንደር ቫሊዩድ ነው ማለት ምንድነው? ቅድም ያለው ትክክለኛ ዋጋውን አላገኘም፣ ያኔ በጣም ሰቅሎ ነበር ነው፣ አሁን ደግሞ ወርዷል ማለት ነው። በእኛ ግምገማ ከዛም በላይ ነው እንላለን። ሰው ወደ ትክክለኛ ዋጋው እንዲመለስ ምንድነው ችግሩ ብለን ስናይ ወሳኝ የሆነ የኢኮኖሚ ኢሹ የለም።
የአቅርቦት ብሔራዊ ባንክ ከፍተኛ የሆነ የውጭ ምንዛሪ አቅም አለው። ባንኮቹ የውጭ ምንዛሪ ማቅረብ ይችላሉ። ግን አንድም የተለመደ ባህል አለ፣ ነጋዴው ጋር የተለመደ ባህል ውጭ ያለው ኋላ የሚያሳልፈውም። እዚህ አሁን አንድ ምሳሌ ልንገርህ። የፎሬክስ ቢሮዎች አሉ አይደለም? ስንቱ ዜጋችን ነው የፎሬክስ ቢሮ ሂደ መመንዘር ህገወጥ የሚመስለው አለ አይደለም? አዲስ ነው፣ አዲስ ልምድ ነው የለመደው። ብሔራዊ ቲያትር ነው አካባቢ ሂዶ ተደብቆ $100 መዘርዘር ነው የለመደው። አሁን ህጋዊ የሆኑ የፎሬክስ ቢሮዎችም እንደዛ የሚመስለው ሰው አለ አይደለም? ማንኛውም ሰው ሂዶ እስከ $10,000 ድረስ በፈለገው ጊዜ መመንዘር ይችላል። ወደ ውጭ ሲሄድ መግዛት ይችላል። አየ ይሄ ዶላር ላይ የነበረንን የተሳሳተ አተያይ የሚቀየር ስራ ነው። እነዚህ የውጭ ምንዛሪ ቢሮዎች እናስፋፋለን። ተጨማሪም ካሉ ፈቅደን ወደ ስራ እንዲገቡ እናደርጋለን። ምናልባት አንዳንድ ሰው ደግሞ ከ$10,000 በላይ ይዤ ነው ያለሁት እንዴት አድርጌ ልመንዝር የሚል ስጋት ካለው እሱንም መፍቀድ እንችላለን። ለምንድን ነው ዝም ብሎ ይዞ የሚቀመጠው? ባንኮች ጋር ያለው አንድ ነገር ልንገርህ እና በዚህ ልጨርስ። ባንኮች ጋር ከዚህ በፊት ከፍተኛ የውጭ ምንዛሪ ይዘውም ወይ ለገበያ ያቀርቡትም ይዘው ቁጭ ይላሉ። ድንገት ኤልሲ ቢደርስብኝ የዛሬ 4 ወር ብለው አሁን አዲስ ሬጉሌሽን አውጥተናል። በቅርብ ያወጣ ነው አዲሱ የካፒታል አዲኩዌሲ አጠቃላይ የካፒታል ሁኔታቸውና የውጭ ምንዛሪ ይዞታቸውን የሚገድብ አዋጅ አለ። አዋጅ ይሄ ደንብ ይቅርታ የብሔራዊ ባንክ ደንብ ምንድነው የሚለው? ከሚያስፈልግ በላይ ዶላር መያዝ የለብም ይላል ባንኩ። ሎንግ ፖዚሽን ላይ ኮንክ ማለት የምትፈልገው ገና የዛሬ 2 ወር ሆኖ ይዘህ መቀመጥ አትችልም። መሸጥ አለብህ፣ ለገበያ ማቅረብ አለብህ። ከቸገረህ ደግሞ ሾርት ካጠረህ ደግሞ ከገበያ ሄደህ መግዛት አለብህ። ይሄንን ልምምድ አዲስ ስለሆነ እንግዲህ 50 ዓመት ሙሉ አስራ ያቆየው አንድ ዝሆን ብትፈታው አይሄድም። የታሰረ ነው ይመስለው። ገመዱን ፈተልትም እዛው ነው የሚቆመው። ይሄንን ተረድተን እንደ ብሔራዊ ባንክ የራሳችንንም ተቋም የቀየርነው ማሻሻያ ያለ አንዳንድ ለምሳሌ አንተ ቤት ታከራያለህ እንበል። ለአንድ ኤምባሲ አከራየ ዶላር አገኘ። ያንን ዶላር ካርድ ላይ አድርገህ እንደ ማንኛውም መጠቀም መቻል ያለብህ። ግን እኛው እዚህ 10,000 በላይ ካልሆነ ለሕክምና ካልሄድክ የሚል በድሮ እይታ የምናያቸው ነገሮች ነበሩ። እነዚህን እያስተካከል ነው አሁን። አጠቃላይ ስራው ኮንሱመሩ ኮንፊደንስ ኖሮት፣ አቅራቢ ኮንፊደንስ ኖሮት የውጭ ምንዛሪ ሲያስፈልገው ከገበያ ሄዶ እንዲያገኝ፣ ሳያስፈልገው ዝም ብሎ ይዞ እንዳይቀመጥ እንዲሸጥ ለባንክም ለፎሬክስ ቢሮም የሚያደርግ ማምጣት ነው። ይሄን ከቀጠል በአንድ በኩል እንዳልኩ ከዋጋው ትንሽ በላይ የወረደውን ማስተካከል አለብን። አሁን አንዳንድ ሰዎች የውጭ ምንዛሪ እየጨመረ ይላል ነው። በእኛ ግምገማ መጨመር ሳይሆን እንዲያውም መቀነስ ነው ያለበት። አመቱ ውስጥ የምንሰራው ለዚህ ጎል ነው። ምክንያቱም ቅድም ባነሳ ነው ኮምፒቲቲቭ ባልኩ ሁኔታ መስተካከል ያለበት ስለሆነ ማለት ነው። ከዛ በኋላ ግን ድሮ በነበረው ሪጅም ለምሳሌ 50 ዓመት በነበረው አጠቃላይ ችግር ሰዎች ተቸግረው ብር ያሸሹ አሉ፣ ውጭ ሀገር ያስቀመጡ አሉ። ይታወቃል። አንደር ኢንቮይስ ኦቨር ኢንቮይስ ያደርግ ነበር። ስርዓቱ ኮንፊደንስ እንዳለው ካደረግ ሰው ገንዘቡን ማምጣት መጠቀም መውጣት እንደሚችል ስታረጋግጥለት ይሄንን ማይንድሴት ካመጣ ይሄ መቀየር አለበት እያልኩ ነው። ብሔራዊ ባንክ ውስጥ መቀየር አለበት፣ ባንኩ ጋር መቀየር አለበት፣ ነጋዴው ጋር መቀየር አለበት። ይሄ ሲቀየር ይሄ በብሔራዊ ባንክ ብቻ አይደለም በመንግስት ደረጃ መታየት አለበት ነው። በሆነ ጊዜ ግን ምሕረትም አድርገን ገንዘባቸውን አምጥተው ሀገራቸው ላይ እንዲሰሩ ማድረግም ማሰብ ይኖርብናል። ይሄ ወደፊት የሚታየው ነው። ይሄንን ውጤት የሚያመጣ አጠቃላይ የኢትዮጵያ ይሄ ደግሞ ምን ይዞ መጣ ካልከኝ ኤክስፖርት ብቻ አይደለም። ብዙ ጊዜ ስለ ኤክስፖርት ነው የምናነሳው። የውጭ ኢንቨስትመንት ጌታቸው እየሰማህ ነው መቼም ያው ጋዜጠኛ ነህ። 1 ቢሊዮን ተፈረመ፣ 2.5 ቢሊዮን ተፈረመ። ይሄ ኢንቨስትመንት አጠቃላይ የውጭ ምንዛሪ ስርዓቱ ላይ ኮንፊደንስ የሌለው ኢንቨስተር ሊመጣ አይችልም። አሁን በዚህኛው 5 ወር ያለውን ዳታ ብታይ የኢትዮጵያ አጠቃላይ ከረንት አካውንትም ካፒታል አካውንትም ፖዚቲቭ ነው። ማለት ነው ካወጣነው በላይ ያገኘነው ነው የሚበልጠው ማለት ነው። ይሄ አንዱ የሆነበት ምክንያት የሐዋላ ስለጨመረ ኤክስፖርት ስለጨመረ እንዲሁም የውጭ ምንዛሪም የውጭ ኢንቨስትመንትም ስለጨመረ ነው። ይህንን ያመጣ የኢትዮጵያን ኢኮኖሚ ያነቃቃ ኤክስፖርት ስንል ደግሞ ከዚህ በፊት አሁንም ቢሆን ያው ቡናና ወርቅ ብዙ ድርሻ አለው። ግን በጣም ደስ እያለኝ ያለ ነገር ልንገርህ፣ አንዳንድ ዘርፎች ላይ በነቃቃት እያየን ነው።
ኤሌክትሮኒክስ ለምሳሌ ኤሌክትሮኒክስ 10 እጥፍ ነው ኤክስፖርት ያደገው በዚህ 5 ወር 10 እጥፍ። ትንሽ ነው መጠኑ ግን ትንሽ መሆኑን አትይ። ማኑፋክቸሪንግ ሪስፖንድ ማድረግ እየጀመረ እንዳለ ነው የሚያሳይ። ይሄ ከእንትኑ ጠፍቶ የነበረው ጫት ተመልሶ እየመጣ ነው። ሌሎችም ይቀሩን አሉ። አሁን የጥራጥሬ የቅባት እህሎች ላይ ገና ነው። ይሄን መምጣት አለብን፣ ሪስፖንድ ማድረግ አለበት። ዋጋው ልክ ከሆነ ኤክስፖርቱ መሄድ አለበት። እዚህ ከሚመለከታቸው ተቋማት ጋር ተቀናጅተን እንሰራለን። ግን በአጠቃላይ የውጭ ምንዛሬ ስርዓታችን ዶላር ማለት አንድ ከሌላ ሀገር የምንጋይበት ሸቀጥ ነው። በዛ እይታ የሚታይ ማስገባት ማስወጣት ከባድ የማይሆንበት ልክ እንደ ማንኛውም የጎረቤት ሀገር እንዲሆን ነው የምንሰራው ማለት ነው። ስንጀምርም በአንድ ምሽት ያልቃል ብለን ለመጀመር ነው። ቻሌንጆች አሉ፣ ግን በጥሩ ሁኔታ እየሄደ እንዳለና ቀጣይ ስራዎችም እንዳሉን ለማንሳት ፈልጌ ነው። ጌታቸው፣ የውጭ ምንዛሪ እጥረት አለ አሁን ኢኮኖሚ ውስጥ? ምን ያህልስ የተረጋጋ ነው የውጭ ምንዛሪ ግብይቱ ማለት እንችላለን? ኢኮኖሚ ውስጥ የውጭ ምንዛሪ እጥረት የለም፣ በአጠቃላይ በኢኮኖሚ ደረጃ ማለት ነው። እንደነገርኩህ ለምሳሌ እኛ ክምችት የዛሬ አመት ተኩል እንደርስበታለን ያለውን ዛሬ ደርሰናል ኦልሬዲ። ይሄ የሚያሳይህ የተሻለ ሁኔታ እንዳለ ነው። ግን ምንድነው ብሔራዊ ባንክ አለው ማለት ባንኮቹ ጋር አለ ማለት ላይሆን ስለሚችል አሁን ያደረግነው ነገር ምንድነው አቅርቦቱን ማሳደግ ነው። ለ3 ወር ፕሮግራም ወጥተናል፣ አይተሃል ብዬ አስባለሁ። በየ2 ሳምንቱ ጨረታ እያወጣን ነው ማለት ነው። ይሄ ለምሳሌ አንድ ባንክ የውጭ ምንዛሬ የሚያስፈልገው ገና በጥር ከሆነ ዛሬ መጋፋት የለበትም። ቢኮዝ ጥር ላይም እንደምናቀርብ ስንት እንደምንሸጥ ኦልሬዲ አሳውቀናል ማለት ነው። ይሄ በትንሹ ነው እንዲያውም ኦፕሽኑን ያወጣነው። ከዚህም በላይ ካስፈለገ እጥረቱን እያየን ምንድነው አንድ ማድረግ የምናስበው አጠቃላይ ኢኮኖሚ ውስጥ ያለውን የፍላጎትና አቅርቦት ችግር እያጠናን በየጊዜው ተጨማሪ ሲያስፈልግ እንጨምራለን። የውጭ ምንዛሬ እጥረት ሳይሆን የውጭ ምንዛሬ አዲሱን አስተዳደር ያለ መረዳትና በአግባቡ ያለ መምራት ችግር ነው ያለው። ከኢኮኖሚ ውጪ ያሉ ግን ደግሞ ነገሮች አሉ። እነሱንም ማየት ያስፈልጋል። በተለያየ ምክንያት ይሄ የትኛውም ኢኮኖሚ ውስጥ አለ። ወሳኝ የሆነ በኢኮኖሚ ፍላጎት ኖሮ ሳይሆን የውጭ ምንዛሬ የሚፈልጉ አሉ። ይሄ በባህሪው ለምሳሌ ካፒታል ፍላይት ገንዘብ ማሸሽ የሚፈልግ ወይም ህገወጥ ለፖለቲካ ምክንያት ልክ አንዳንድ የሐዋላ ተቋማት ዝም ብለው ዋጋ እንደሚጨምሩት አይነት ማለት ነው። ይሄ አለ። እሱን እንደ መንግስት አቅም ስላለን እያስተካከል የምንመጣው ነገር ይሆናል። የውጭ ምንዛሪ የአይኤምኤፍን በቀደም ሪፖርት አይተ ሊሆን ይችላል። የአጠቃላይ የውጭ ምንዛሪ እንቅስቃሴ ኢትዮጵያ ውስጥ በጣም የተሻሻለበት የእጥረት ሜንታሊቲ የቀረበት ሁኔታ ላይ ደርሷል የሚል ሪፖርት ነው አይኤምኤፍ ራሱ ያወጣው። ይህንን ነው ልልህ የምፈልገው። ከዚሁ ጋር አያይዘን የብሔራዊ ባንክ በተለይ የውጭ ምንዛሪ ጨረታን በየጊዜው እያወጣ የውጭ ምንዛሪ ለሚፈልጉ ባንኮችም ሊሆን ይችላል ኢንቨስተሮችም ሊሆን ይችላል እያቀረበ ይገኛል እና የውጭ ምንዛሪ ጨረታው የውጭ ምንዛሪ እጥረትን በመፍታት በኩል ስላሰራሩም እስቲ ትንሽ ቢሉን። ጥሩ። የውጭ ምንዛሪው ባንኩ ብሔራዊ ባንክ ለባንኮች ብቻ ነው የሚሸጠው፣ ለኢንቨስተሮች አይሸጥም። የብሔራዊ ባንክ ስራ አይደለም ይሄ። በአዲሱ አስተዳደር ይሄ ስለሚነሳ ነው። ጥሩ ነገር ሳነሳ አንዳንድ ተቋማትም የመንግስት ተቋማትም ጨምሮ የውጭ ምንዛሪ ስጡን እያሉ ብሔራዊ ባንክ ይመጣሉ። ያ ድሮ ቀርቷል። አሁን ይሄ የንግድ ባንኮች ስራ ነው። ጨረታ ግን የምናወጣው ለምንድን ነው? በሁለት ምክንያት ነው። አንደኛ ይሄ ብዙ ያከማቸነው የውጭ ምንዛሬ ወደ ኢኮኖሚ ውስጥ መልሶ ካልገባ ኢኮኖሚ ውስጥ እጥረት እንዳይፈጠር ነው። ሁለተኛ በጣም ከፍተኛ የሆነ የገንዘብ ስርጭት ኢኮኖሚ ውስጥ እንዳይኖር ገንዘቡን ለመሰብሰብ ያግዛል። ሞፕ እናደርጋለን ማለት ነው። ጨረታውን የምናወጣው ምን ላይ ቤዝ አድርገን ነው? አጠቃላይ ያለን የውጭ ምንዛሬ እናያለን። ቅድም እንደነገርኩ ኢኮኖሚ ውስጥ የሚያስፈልገው በጣም ምንድነው የባንኮቹን ፍላጎት እናይና ጨረታ እናወጣለን። ባንኮቹ ጨረታ ላይ ተሳትፈው ተወዳድረው በጨረታ ይገዛሉ። ይህንን ለደንበኞቻቸው ያቀርባሉ ማለት ነው። ይሄ አጠቃላይ የአቅርቦትና ፍላጎት ጉዳይን ለማጣጣም የተለመደ የማዕከላዊ ባንኮች ስራ ነው። ይሄ የኢትዮጵያ ብሔራዊ ባንክም እንደ አንድ ማዕከላዊ ባንክ ይህንን ስራ ይሰራል። ሌላ አጠናክረን እንቀጥላለን። ገበያው በፈለገው መጠን በባንኮች በኩል ማቅረቡን ይቀጥላል ባንኩ ማለት ነው።
እንግዲህ የኢትዮጵያ ብሔራዊ ባንክ ከቁልፍ ተግባራቱ አንዱ እንግዲህ ዋጋን ማረጋጋት ነው፣ በገንዘብ ፖሊሲ ማለት ነው። አሁን ከሪፎርሙ ጋር ተያይዞ በገንዘብ ፖሊሲ እርምጃዎች የዋጋ ንረትን ከማረጋጋት አንጻር ምን ውጤቶች ተገኝተዋል በአሁኑ ወቅት? እንግዲህ ይህን ሪፎርም ስንጀምር የነበረውን ነገር ማስታወስ ይኖርብሃል። የዋጋ ግሽበት 30ዎች ውስጥ ነው የነበረው። ይህ ብቻ ሳይሆን የዓለም አቀፍ ተቋማትን ጨምሮ የብዙ የኢኮኖሚ ባለሙያዎችና የኢኮኖሚ ተቋማት ግምገማ እንዲህ አይነት ለ10 ዓመታት የቆየን ስርዓት የማስተካከል ማሻሻያ ሲደረግ አንዱ ትልቁ ስጋት የዋጋ ግሽበት ይሆናል የሚል ነው። ግን ይሄኛው ማሻሻያ የተመራበት ሁኔታ ከዚህ በፊት እንዳነሳ ነው በከፍተኛ ጥንቃቄ ስለሆነ አስቀድመን በሰራናቸው ስራዎች ብሔራዊ ባንክ ገንዘብ ከኢኮኖሚ ውስጥ በመሰብሰብ ታይት በማድረግ የገንዘብ ፖሊሲውን፣ የገንዘብ ሚኒስቴር የፊስካል ፖሊሲውን ታይት በማድረግ ሌሎች የኢኮኖሚ ተቋማት ደግሞ ምርትና ምርታማነትን በመጨመር በሰሩት ስራ የዋጋ ግሽበት እየተረጋጋ መጥቷል። እዚህ ውስጥ እንግዲህ የብሔራዊ ባንክ ሚና በጣም በጣም ትልቅ ነው። አንዱ ሚናው አንዱ ብቻ ሳይሆን ዋነኛው ሚናው ዋጋ ማረጋጋት ስለሆነ ፕራይስ ስታቢሊቲ የምንለው ፕራይስ ስታቢሊቲ ስንል የውጭም የውስጥም ዋጋ ማለት ነው። ብሔራዊ ባንክ ለዚህ ስራ እንዲያግዝ አንደኛ የገንዘብ ፖሊሲው ጠበቅ ያለ ሆኖ እንዲቆይ አድርጓል። በዚህ ዓመትም ይሄን እንቀጥሉበታል። ለምሳሌ የክሬዲት ካፕ ሁኔታውን አይተን ሙሉ ሙሉ ይነሳ የሚል ሀሳብ ነበር፣ ግን ከ18 ወደ 24 ብቻ ነው ከፍ ያደረግነው። እንደምታውቀው ቅድም ያነሳውልህ የኦፕን ማርኬት ኦፕሬሽን በጣም በጣም ያገዘን ነው። ከ11 በላይ ኦሞ የምንለውን ከ11 በላይ ገበያን ያካሄድ ነው። ከ1.1 ትሪሊየን በላይ ሞፍ ማድረግ ይችላል። ይህ ማለት ምን ማለት ነው? ገበያ ውስጥ በስቶ ያለ ገንዘብ ወደ ብሔራዊ ባንክ መሰብሰብ ማለት ነው። ይሄ ለዚህ በጣም ያገዛል። ሁለተኛ አጠቃላይ የባንኮቹን የብድርና የዲፖዚት ሁኔታ በቅርበት እንከታተላለን። ባንኮቹ ጤናማ ሆነው እንዲቆዩ ማድረግ ነው። ሶስተኛ አንድ በጣም ጠቃሚ ነገር የውጭ ምንዛሪ ስርዓቱ ተረጋግቶ እንዲሄድ ብሔራዊ ባንክ ከፍተኛ ስራ ሲሰራ ቆይቷል። በእነዚህ ስራዎች ምክንያት ዋጋ እየተረጋጋ መጥቶ የዋጋ ግሽበት በኖቬምበር ወር ያው እንደሰማኸው ወደ 10.9 ወርዷል። እንደ ብሔራዊ ባንክ ያስቀመጥነው ጎል አለ። በአመቱ መጨረሻ ወደ ሲንግል ዲጂት ለመድረስ ነው አቅደነው እየሰራን ያለ ነው። ይህንን ዋና ግባችንን የሚያሳካ ስራ አጠናክረን የምንቀጥል ይሆናል። ይሄ የዋጋ መረጋጋት ለአጠቃላይ ኢኮኖሚ እንቅስቃሴው በጣም ወሳኝ ነው። ለዜጎቻችን የኑሮ ሁኔታ በጣም ወሳኝ ነው። ስለዚህ ብሔራዊ ባንክ ይህንን እንደ ትልቅ አጀንዳ ይዞ በሰፊው የሚሰራበት ነው የሚሆነው። እስካሁን ባገኘነው ስኬት በጣም ደስተኞች ነን። ግን ቀጥለንም አጠናክረን የምንሰራው እና በአመቱ መጨረሻ ወደ አስቀመጥነው ግብ ለመድረስ የምንሰራ ነው የሚሆነው። ሌላው ሊነሳ የሚችለው እንግዲህ የባንኩ ዘርፍ ነው፣ የፋይናንስ ዘርፍ። አጠቃላይ የኢትዮጵያ የፋይናንስ ዘርፍ ምን ደረጃ ላይ ይገኛል? በተለይ አሁን ከተሰሩት ሪፎርሞች ጋር በተያያዘ አጠቃላይ የኢትዮጵያ የፋይናንስ ዘርፍ አሁን ምን ያህል ጤናማ ነው ብሎ ማንሳት ይቻላል? የኢትዮጵያ የፋይናንስ ዘርፍ እንግዲህ በዋና ዋና መለኪያዎች ጤናማ፣ ትርፋማ፣ የተረጋጋ የፋይናንስ ዘርፍ እንደሆነ ማየት ይቻላል። አንድ 3-4 መለኪያዎች አሉ የምትለካበት የአጠቃላይ ፋይናንስ ዘርፉን ጤናማነት። የካፒታል አዲኩዌሲ ምን ያክል ካፒታል አላቸው ባንኮቹ የምትልበት፣ የብድር የተበላሸ ብድር መጠናቸው፣ አጠቃላይ ትርፋማነታቸው እና ሊኩዊዲቲ ደግሞ ምን ያክል በቂ ገንዘብ አላቸው የሚለው። በእነዚህ መለኪያዎች ስታይ ኢንዱስትሪው ብሔራዊ ባንክ ካስቀመጠው አነስተኛ ምጣኔ በላይ ነው ያለው። ለምሳሌ ኤንፒኤል የምንለው የተበላሸ ብድር ከ5% ማለፍ የለበትም ነው ብሔራዊ ባንክ የሚለው። አሁን ግን 3.8 ላይ ነው ያለው። ይሄ ማለት ነው እኛ ካስቀመጥነው በታች በጣም ትንሽ ነው የተበላሸ ብድር ማለት ነው። ካፒታል አዲኩዌሲ ብሔራዊ ባንክ 8% ነው ያስቀመጠው። አዲሱ መጣበጣለው አዲስ ደንብ አለን፣ ግን በድሮ የባንኮቹ 18% ነው። ከእጥፍ በላይ እንደውም የተሻለ ሁኔታ ላይ ያሉት ማለት ነው። ሊኩዊዲቲ የምንለው ሊኩዊዲቲ ገንዘብ አስቀማጩ
ገንዘቡን መጥቶ ቢፈልግ ወይም ለአንድ ነገር ክፈርልኝ ቢለው ለአጭር ጊዜ ጥያቄዎች የሚሆን ሬሽዮ አለ። ብሔራዊ ባንክ 15% መሆን አለበት ብሎ ነው የሚያስቀምጠው። ባንኮቹ ጋር ያለው ሊኩዲቲ ማለት ያላቸው የካሽ መጠን የጥሬ ገንዘብ መጠን 31% አካባቢ ነው። 15 ነው 15 ይበቃቸዋል ነበር ያላቸው፣ ከዛ በላይ ነው። ትርፋማነትን ብታነሳ ኢንዱስትሪው ቤስት በዚህኛው ዓመት እስካሁን አይቶ የማያውቀውን ትርፍ ያተረፈበት ዓመት ሆኖ ነው፣ ትርፋማ ሴክተር ሆኖ ነው የቆየው። በጣም ጥሩ ሁኔታ ላይ ያለው የፋይናንስ ዘርፉ ማለት ነው። ይሄ ማለት አንዳንድ ባንኮች ችግር የለባቸውም፣ ይሄ አማካይ ስለሆነ የተለየ ድጋፍ አይፈልጉም ማለት አይደለም። ይህንን እያየን እንደ ኢንዱስትሪ ግን በጣም ጥሩ ሁኔታ ላይ ነው ያለው። የዲጂታል ሁኔታውም በጣም በሚገርም መጠን ያደገው። አሁን ወደ 18.5 ትሪሊየን ዲጂታል ትራንዛክሽን ነው የምናካሄደው። ባለፈው ኮንፈረንስ ነበረ እንደምታውቀው፣ አዲስ ስትራቴጂ ይዘን ወጥተናል። የዲጂታል የፔመንት ስትራቴጂ 2.0 ያልነው አንደኛውን ጨርሰን በዚህ ስትራቴጂ ይህን የበለጠ ማጠናከር ነው የምንፈልገው። ግን እስካሁን ባለው ሁኔታ አጠቃላይ የዲጂታል ትራንዛክሽን ህዝባችን የለመደበት መጠን፣ ባንኮቹ ይህንን ወደ ስራ ያስገቡበት መጠን፣ ፊንቴኮቹ፣ የቴሌኮም ኩባንያዎች፣ ሁሉም እዚህ ላይ ያሉ ባለድርሻ አካላት እጅግ በጣም የሚገርም ነው። ሞር ኢምፖርታንትሊ ይሄ የአዳዲስ ምርቶች ለምሳሌ የኢንተረስት ፍሪ ባንክ የምንለው ኢስላሚክ ባንክ የሚባል ከወለድ ነጻ ባንክ ያደገበት መጠን በጣም የሚገርም ነው። አሁን ዲፖዚቱ ከ400 ቢሊዮን በላይ ሞቢላይዝ ማድረግ ችሏል። እንደምታውቀው 9 ያክል ባንኮች ቢኖሩም ሁሉም ባንኮች ብዙዎቹ በመስኮት የተለየ መስኮት ከፍተው እያስተናገዱ ነው። ቀጥለን ደግሞ የኢንተረስት ፍሪ ኢንሹራንስ፣ ሌሎች ለዜጎቻችን በሃይማኖታቸው ምክንያት እንደዚህ አይነት ባንክ አገልግሎት የሚፈልጉት የተሻለ ነገር ለማምጣት እየሰራን ያለ ነው። የባንኪንግ ዘርፉ በጣም አስተማማኝ በሆነ ሁኔታ ላይ ያለው የሚለውን በደንብ ማንሳት ይቻላል። ከሪፎርሙ ከባንክ ዘርፍ ሪፎርም ጋር ተያይዞ ሌላው የሚነሳው እንግዲህ የኢትዮጵያን የባንክ ዘርፍ ለውጭ ባለሀብቶች ክፍት ማድረግ ነው አንዱና ይህ አሰራር ይህ ትግበራው ምን ደረጃ ላይ ይገኛል አሁን? ትክክል ነው እንዳነሳው፣ በአዲሱ የብሔራዊ ባንክ ማቋቋሚያ የውጭ ባንኮች እንዲገቡ መንግስት ፈቅዷል። በዚህ በአዲሱ አዋጅ ይህንን ወደ ስራ ለማስገባት ብሔራዊ ባንክ ሰፊ ስራ ሲሰራ ቆይቷል። የላይሰንሲንግ ፈቃድ የምንሰጥበት ህግ ጸድቋል። አሁን በርካታ ዓለም አቀፍ ባንኮች ፍላጎት አሳይተው ውይይት እያደረጉ ነው። ከባንኮች ጋር ይወያያሉ፣ ብሔራዊ ባንክ ይመጣሉ። የተፈቀደው ሞዳሊቲ እንደምታውቀው ወይ በአክሲዮን ገዝተው ባለ ባንክ ውስጥ ሊገቡ ይችላሉ፣ ወይም ራሳቸው አዲስ ባንክ ማቋቋም ይችላሉ፣ ወይም ወኪል ቢሮ ማቋቋም ይችላሉ። የሚፈልጉትን መርጠው ነው የሚገቡት። በጣም የሚገርመው የምናየው ፍላጎት በጣም አንዳንዶቹ ባንኮች ትልልቆቹ ላይ ፍላጎት አላቸው፣ ሌሎቹ ደግሞ ትንሾቹ ላይ ፍላጎት አላቸው። ጥሩ ነው። ይሄ የሚያሳይህ በሁሉም አካባቢ ፍላጎት አለ ማለት ነው። ይሄን ወደ መጨረሻው ሂደት ደርሰናል። አሁን የመጨረሻውን የህግ ስራ እያጠናቀቅን ነው። በዚህ አመት የቴክ ባንኮቹ ኢንቨስት ወደ ማድረግ ይገባሉ ብዬ ተስፋ አደርጋለሁ። ወኪል ቢሮዎችን በተመለከተ ኦልሬዲ ስራውን ጀምረናል። ባለፈው እንዳየው ለምሳሌ ከዚህ በፊት በንግድ ሚኒስቴር ይፈቅድላቸው የነበሩ ወኪል ቢሮዎች በብሔራዊ ባንክ በኩል ስለሆነ የሚመዘገቡት ለተወሰኑት ፈቅደናል። የኛ ፍላጎት ያለውን የፋይናንስ ዘርፍ የበለጠ የሚያጠናክር አጋር እንዲመጣ ተጨማሪ ካፒታል፣ ተጨማሪ ቴክኖሎጂ፣ ተጨማሪ እውቀት ይዞ መጥቶ የሀገራችንን የባንኪንግ ዘርፍ ልክ ቴሌኮም ላይ እንዳየ ነው ማሳደግ በሚችል መልኩ አዲስ የውድድር እሳቤ እንዲመጣ፣ አዲስ አቅም እንዲመጣ ነው የምንፈልገው። ይህንን ስራ ያው በዚህ አመት የበለጠ አጠናክረን እንቀጥል ይሆናል።
ምናልባት የሀገር ውስጥ ባንኮች ከዚህ አንጻር ማድረግ ያለባቸውን ዝግጅት ሊያነሱልኝ ይችላል? በየጊዜው እንወያያለን። አቅም መገንባት አለብን። በአጠቃላይ በዘርፉ ላይ ከፍተኛ የአቅም ግንባታ ስራ ያስፈልጋል። ባንኮቹ አንድ ሂሳባቸውን በደንብ ያላቸውን አጠቃላይ አቅም ማሳየት የሚያስችል ስራ መስራት አለባቸው። ሁለተኛ በጥንቃቄ መረጥ አለባቸው። አጋር ማለት የመጣው በሙሉ ሳይሆን ከኔ ሚሽን ጋር የሚሄደው የትኛው ነው። ለምሳሌ ካፒታል ችግር የሌለበት ባንክ ፕሮባብሊ አጋር ማድረግ ያለበት ቴክኖሎጂ ይዞለት የሚመጣ ወይም ዓለም አቀፍ ገበያው ጋር የሚወስድ መሆን አለበት እና የትኛው ባንክ ለኔ የተሻለ ነው የሚለውን በጥንቃቄ መምረጥ ይኖርባቸዋል። ያው ይሄ አዲስ ሂደትም ስለሆነ ብሔራዊ ባንክም በቅርበት የሚያግዛቸው ነው የሚሆነው። እሺ፣ በመጨረሻ የማነሳው ጥያቄ የኢትዮጵያ ብሔራዊ ባንክ ባለፉት ጥቂት ዓመታት የተለያዩ ሪፎርሞችን አድርጓል። በቀጣይስ ምን ዋና ዋና ቁልፍ ተግባራትን ለማከናወን አቅዷል? ጥሩ። የኢትዮጵያ ብሔራዊ ባንክ በጣም ከቆዩ ብዙ ልምድ ብዙ ተሞክሮ ካላቸው ተቋማት አንዱ ነው። አንዱ ዋና የማክሮ ተቋም ነው። ግን ደግሞ ዘመኑ ወደ አስቸጋሪ ወደ ዘመን እየገባን ነው። ዓለም በጣም ዲጂታይዝድ ሆናለች። ብር የምንለው እንደ ከዚህ በፊቱ በወረቀት ብቻ ከመሆን አልፎ ዲጂታል ከረንሲ የሚባሉ እሳቤዎች አሉ። አሁን ለምሳሌ ሴንትራል ባንክ ዲጂታል ከረንሲ የሚባል እሳቤ አለ። አጠቃላይ ዲጂታል እንቅስቃሴው በጣም እየሰፋ ነው የመጣው። ከዚህ ጋር ተገናኝቶ የደንበኛው ስጋት፣ የሳይበር ሴኩሪቲ ኢሹዎች አሉ። ብሔራዊ ባንክ የያዘውን እውቀት የያዘውን ልምድ ይዞ ያ ጥሩ ነገር ሆኖ ራሱን ደግሞ ማዘመን ለ21ኛው ክፍለ ዘመን ምቹ የሆነ ተቋም አድርጎ ራሱን መገንባት አለበት። ይሄ አንዱ ትልቅ ትኩረት ያዝንበት ጉዳይ ነው። አዲስ መዋቅር የዘረጋን ነው። አሁን አዲስ ስኬል አዲስ አደረጃጀት እየሰራ ነው። ከዚህ ይሄ ብዙ አመታት ሲጠና የቆየ ነው። ግን ባለፈው አንድ ወር እንደዚህ ተግባራዊ ማድረግ ጀምረናል። በዚህ አደረጃጀት ውስጥ አሁን ያልኩውን ቁመና የያዘ ተቋም መገንባት አንዱ ትልቁ የትኩረት አካባቢ ነው። ሁለተኛ ብሔራዊ ባንክ ምንም አይነት ተቋም ብታደርገው ዋና ኃላፊነቱ አለ። ዋና ማንዴቱ ተረጋጋ የዋጋ ሁኔታ ፕራይስ ስታቢሊቲ የምንለው ዋናው ኃላፊነቱ ነው። ይሄ ኃላፊነቱ ግን ብቻውን ደሴት ላይ ሆኖ የሚወጣው ነገር አይደለም። ከአጠቃላይ ኢኮኖሚ እንቅስቃሴውን በማሳለጥ በመምራት የኢኮኖሚ እድገቱን በመደገፍ የሚለካ ነው። ዋናውን ኃላፊነቱን ባልዘነጋ መልኩ እንዴት አድርጎ ይህን የኢትዮጵያ የኢኮኖሚ መዋቅራዊ ሽግግር ይደግፋል የሚለውን በደንብ የሚያይ ተቋም መሆን አለበት። አንድ ምሳሌ ልስጥ። ለምሳሌ ኤክስፖርት ኢምፖርት እንላለን፣ ግን የብሔራዊ ባንክ ቁጭ ብሎ የመጣውን ኤክስፖርት የሚቆጥር መሆን የለበትም። እንዴት አይነት ፖሊሲ ብቀርጽ ነው የተሻለ የውጭ ንግዱን የሚደግፈው የሚለውን ማየት ይኖርበታል። አጠቃላይ የኢትዮጵያ ኢኮኖሚ ሽግግር ላይ ባንኮቹን ጋይድ በማድረግ ስለ ኢኮኖሚው እንዲያውቁ ማድረግ፣ ራሱ ቀጥታ ለኮንሱመሩ ባያበድርም አቅጣጫ በማሳየት ትልቅ ስራ መስራት አለበት። ለምሳሌ ግብርና በአግባቡ ፋይናንስ ካልተደገፈ የምናስበውን ነገር ሊመጣ አይችልም። ለዚህ ነው አሁን ናፌር የሚባል ትልቅ የግብርና ፋይናንስ ኢኒሼቲቭ ይዘን እየወጣን ነው። ይሄ በአርሶ አደሩ አርብቶ አደሩና በባንከሩ መካከል ያለውን የመረጃ ክፍተት የሚሞላ የስጋት መጠን የሚቀንስ አርሶ አደሩ አይመልስም የሚል ሰብ ያለው ግን የምክሩ ባንኮች እንደሚነግሩ ከየትኛውም ተበዳሪ በላይ የሚመልሰው አርሶ አደሩ ነው። ይህንን አቅጣጫ ማሳየት አለብን። ቤት አንተን ጨምሮ ጌታቸው ብዙ መንግስት ሰራተኛ ወጣት የቤት ጥያቄ አለው። ቤት ማለት የግድ መገንባት ብቻ አይደለም። ለሁሉ ሰው ቤት ገንብተን አንችልም። ግን
ቤት በብዛት ኢኮኖሚ ውስጥ መኖር አለበት። ቤቶች መሰራት አለባቸው። ይህንን በፖሊሲ ካልደገፈው በስተቀር ዝም ብሎ የሚመጣ ነገር አይደለም። የሞርጌጅ ፖሊሲ ያስፈልገናል። ይሄ ትኩረት ሰጥተን የምንሰራው ጉዳይ ነው የሚሆነው። ዲጂታይዜሽን ብለናል። ብሔራዊ ባንክ ካልመራው በስተቀር አንደኛ እስካሁን በጣም የሚገርም ነው። የኢትዮጵያ ሸማች የዲጂታል ትራንዛክሽን የለመደበት ፍጥነት ተአምር ነው። በነገራችን ብዙ ሀገራት ይገርማሉ። 200 ሚሊዮን ምናምን ዲጂታል አካውንት እያናነሳናል። በጣም የሚገርም ቁጥር ነው። ያደገበት መጠን ለምሳሌ ሞባይል ባንኪንግ 50 ሚሊዮን በላይ የዲጂታል ባንኪንግ የሞባይል ባንኪንግ አካውንቶች አሉን። ይህንን የሚደግፍ መሰረተ ልማት ይፈልጋል። የክፍያ ስርዓቱ በአግባቡ የተደገፈ ሴኩሪቲው የተረጋገጠ ባንኮች ጋር ያለው ስራ የተሳለጠ መሆን አለበት። ይህንን በዲጂታል ፔመንት ስትራቴጂው ላይ እንዳስቀመጥ ነው በዋነኝነት መምራት ያለብን እኛ ትኩረት ኤሪያ ነው። መጨረሻ ላይ ተቋሙ መዋቅር ብቻ ሳይሆን በሰው ኃይልም በቴክኖሎጂም በአሰራርም የዘመነ ያደገ ተቋም መሆን አለበት። እንዴት የሚገርም ስታፍ አለ መሰለኝ። በጣም ጎበዝ ልጆች አሉ። እነዚህ ልጆች የበለጠ ማብቃት ባንኪንግ ኢንዱስትሪ ውስጥ ትልቅ አቅም አለ፣ ግን ተጨማሪ ስለዚህ እንዲረዳ ጠንካራ የስልጠና ተቋም ያቋቋም ነው። ይሄ ተቋሙ ፊዚካሊ ተቋሙን መገንባት ብቻ ሳይሆን እሱን ስራ እየሰራን ነው። ሶፍትዌሩንም ምን አይነት ካሪኩለም ነው የሚያስፈልገው፣ እንዴት ነው የምናሰለጥነው ኢንዱስትሪ ውስጥ ያሉትን ባንክ ውስጥ ያሉትን ሰራተኞች፣ ብሔራዊ ባንክ ያሉትን ሰራተኞች፣ ኢቨን ኮንሱመሩንም ለዛ የሚያግዝ ስራ የምንሰራ ይሆናል። ዋና ዋናዎቹን የትኩረት አካባቢዎች ላንሳልህ ብዬ ነው ጌታቸው። እሺ፣ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ላነሳናቸው ጥያቄዎች ዝርዝር ያለ ሰፊ ማብራሪያ ነው የሰጡን። በተመልካቾቻችን ስም ከልብ ነው የምናመሰግነው። እኔም አመሰግናለሁ። ክቡራን ተመልካቾቻችን የኢትዮጵያ ብሔራዊ ባንክ ባለፉት ጥቂት ዓመታት ያከናወናቸውን ሪፎርሞች እንዲሁም ደግሞ የውጭ ምንዛሪ አስተዳደር ማሻሻያ የአጠቃላይ የኢትዮጵያን የፋይናንስ ዘርፍ አስመልክቶ የኢትዮጵያ ብሔራዊ ባንክ ቀጣይ አቅጣጫዎችስ ምን ይመስላሉ የሚለውን በተመለከተ ከብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ ጋር ያደረግነው ቆይታ ይህንን ይመስላል። ስለተከታተላችሁን እናመሰግናለን። ከቀሪ የኢትዮጵያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ ይሆንላችሁ። እናመሰግናለን።